ትሁት በጥይት ተመታ ከዛም ነገር ተርፋ ወደ አዲስ አበባ በሰላም በመግባቷ ሁላችንም ተደስተን ነበር። ታዲያ ግን ዛሬ ባየነው ክፍል በመጨረሻዎቹ ደቂቃ ላይ ትሁት በተኛችበት ሌሊት ላይ ማንነቱን ያላየነው ሰው መጥቶ አንቋታል። ታዲያ እስቲ ትሁት መሞት የለባትም ወይም ደግሞ ይሄ ነገር ህልም መሆን አለበት የምትሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ እዚህ ጋር የትሁት መታነቅ እውነት ከሆነ ማን ነው ያነቃት የሚለውን ነገር ስናይ እዚህ ጋር በእርግጠኝነት መናገር የምንችለው ናቲ እንደሆነ ነው። ያው ሌላኛው ጠላት ደጀኔ ነው። ደጀኔ ደግሞ እንደዚህ አይነት ድፍረት የለውም። ከገጠር አዲስ አበባ ድረስ መጥቶ ትሁትን ቤት ገብቶ ይሄን ያክል ድፍረት ኖሮት ሊያንቃት አይችልም። ስለዚህ እዚህ ጋር ቅርብ ሆኖ ሊያጠቃቸው የሚችለው ናቲ ብቻ ነው። ምክንያቱም ናቲ ሽምግልናውን በመከልከሉ በባለፈው ክፍል የማደርገውን አደርጋለሁ ብሎ ሲዝትም ሰምተነው ነበር። ካስታወሳችሁም ናቲ የአባዬ ሚስት መኪና ውስጥ ገፍትሮ ሊከታት ነበረ። ነገር ግን ያው ቲና ስለነበረች እሷን ከመገፍተሩ በፊት ራሱን ናቲን ገፍትራው መኪና ውስጥ ከተው ነበር። ስለዚህ እንግዲህ ናቲ አሁን ላይ የምንረዳው በፊት ላይ እሱ እነሱን የሆነ መጥፎ ነገር እንዲያጋጥማቸው የሆነ ተንኮል ነበር የሚሰራው። ነገር ግን አሁን ላይ ናቲ እነሱን ለማጥፋት ተያይዟል። አሁን ላይ ትሁትን የሚያነቃት ናቲ ከሆነ ይሄኛው የሁለተኛ ጊዜ የግድያ ሙከራው ነው። ታዲያ ወደ ትሁት ስንመለስ በስተመጨረሻ ያየነው ትሁት ስትታነቅ ምናልባትም ያ የተመስገን ህልም ወይም ደግሞ ቅዠትም ሊሆን ይችላል። ምክንያቱም ደግሞ ተመስገን ደጀኔ ላይ ተኩሶ ጥሎት እዛው ጫካ ውስጥ ሄደው ነበረ። ስለዚህ ምናልባት ደጀኔ ወይም ደግሞ የደጀኔ አባት ወደ አዲስ አበባ መጥቶ እሱን ለመበቀል ሲል ትሁትንም ሲያንቃት በህልሙ ታይቶት ሊሆንም ይችላል። ምክንያቱም በመጨረሻዎቹ ደቂቃ እንዳየነው ከሆነ ትሁትን ሲያንቃት እዛው ጸጥ እስክትል ድረስ ነበር ለረጅም ጊዜ አንቆ የያዘ። ትሁት ደግሞ በዚህ ድራማ መቼም ልትሞት አትችልም። የፊልሙ ርዕስ ራሱ ትሁት ነው። ስለዚህ ትሁት ሞተች ማለት ፊልሙ አለቀ ማለት ነው። ስለዚህ ይሄ ሊሆን የሚችለው የተመስገን ቅዠት ወይም ደግሞ ህልም ነው። ሌላው ደግሞ ቲና ስታጭበረብረው የነበረው ሰው ነው። ቲና እንግዲህ ያኔ ከሰውየው ጋር እየሄደች በመንገድ ላይ ትሁት ስታገኛቸው ትሁትን እህቴ ናት ብላ አስተዋውቀው ነበረ። ታዲያ እንግዲህ ሰውየውም በዚህ መሰረት ቲና ስለጠፋችበት የነ ትሁትን ቤት ፈልጎ አግኝቶት ነበረ። ስለዚህ ይሄ ሰው እንግዲህ ቲናን ማግኘት ካልቻለ ቤተሰቦቿን ለመበቀል መነሳቱ የማይቀር ነው። ነገር ግን ይህን ሰው ትሁትን አንቋታል ብለን ልንጠረጥር አንችልም። ምክንያቱም እሱ ገና ቲናን እየፈለጋት ነበር። እንዳያችሁት ከሆነ ተመስገን መጥቶ ሲያንቀው ቲናን ብቻ እንደፈለገ ነግሮት ነበረ። ሰውየው ገና ቲናን ፈልጎ አልጨረሰም። ግን ምናልባት ቲናን ፈልጎ እሷን ማግኘት ካልቻለና ተስፋ ከቆረጠ ቀጣዩ እርምጃ የሚሆነው የእሷ ቤተሰብ ላይ የሆነ መዘዝ ወይም ደግሞ ተንኮል ይዞ መምጣት ነው የሚሆነው። ስለዚህ በዚህም በዛም ብሎ እንግዲህ ቲናን ማግኘት ካልቻለ ዞሮ አሁንም የነ ትሁት ጠላቱ መሆኑ የማይቀር ነው ማለት ነው። ስለዚህ ያው የጊዜ ጉዳይ ነው። ወይንም ደግሞ ቲናን ፈልጎ ተስፋ እስከሚቆርጥ ድረስ ነው። ያን ካደረገ በኋላ ወደ እነ ትሁት መዞሩ የማይቀር ነው ማለት ነው። ምክንያቱም ትሁት የቲና እህት እንደሆነች ነው የሚያውቀው። ስለዚህ ወይ እነሱ ቤት ገብቶ የሆነ ነገር ዘርፎ ይወጣል፣ ወይንም ደግሞ አይታወቅም አንዳቸውንም አግቶ ብር አምጡ፣ ይሄን ያክል ገንዘብ ካላመጣችሁ እገላለሁ እያለ ምናልባትም ሊያስፈራራቸውም ይችላል ብለን አንዱ ግምታችን ነው ማለት ነው። ስለዚህ እንግዲህ ከዚህም በኋላ እነ ትሁት ገና ብዙ ፈተና ይጠብቃቸዋል። ገና ብዙ ጠላትም አላቸው ማለት ነው። በሌላ በኩል ደግሞ የትሁት አባት ነው። የትሁት አባት እንግዲህ አሁን ላይ ችግር ውስጥ ገብቷል። ምክንያቱም እንግዲህ ያኔ ተመስገን የተኮሰውን ጥይት የትሁት አባት እኔ ነኝ የተኮስኩት ብሎ ለደጀኔ አባት በስልክ ነግሮት ነበረ። ታዲያ ይሄ ጸብ በቀላሉ የሚያልቅ አይነት አይደለም። የደጀኔ አባት የትሁትን አባት እንዲሁ ዝም ብሎ የሚተወው አይነት አይደለም። ሁለቱም ወደ ከባድ ጦርነት መግባታቸው የማይቀር ነው። በዚህ መሃል እንግዲህ የደጀኔ አባት የትሁት አባትን ለመግደል መሄዱ አይቀርም። በዚህ ሰዓት እንግዲህ የትሁት አባት ከሞተ እንግዲህ የትሁትም እህት አደጋ ውስጥ ነው የምትወድቀው። ምክንያቱም ደጀኔ በትሁት ስላልተሳካለት የትሁትን እህት ይዞ ጠልፎ ይዞ መሄዱ የማይቀር ነው። ስለዚህ ደግሞ ይሄ ሁሉ ነገር ከሆነ ደግሞ
ተመስገንም ዝም ብሎ እጁን አጣጥፎ ቁጭ ብሎ ይሄን ነገር ሊመለከት አይችልም። ስለዚህ ተመስገንም እዚህ ጦርነት ውስጥ መግባቱ የማይቀር ነው ማለት ነው። ነገር ግን ይሄ ሁሉ ነገር ከመፈጠሩ በፊት ተመስገን በሱ ምክንያት የትሁት አባት ችግር ውስጥ ስለገባ ይህ ሁሉ ነገር ከመፈጠሩ በፊት አንድ ነገር ለማድረግ ሲያቅድ ነበረ። ያው እሱ ያሰበው እነሱን ወደ አዲስ አበባ ማምጣት ነበረ። ነገር ግን የትሁት አባት ሁሌ ለክብሩ የሚጨነቅ ሰው ስለሆነ እነሱን ሸሽቼ የትም አልሄድም ሲል ነበረ። ታዲያ የትሁት ታናሽ እህትም እሱን ስትማጸነው ነበር። እባክህ ወደ አዲስ አበባ እንሂድ እያለች እያለቀሰች እግሩ ስር ወድቃ ስትለምነው ነበረ። እሱም እንግዲህ የትሁት እህት ከተማ ሄጄ ትምህርቴን መማር እፈልጋለሁ ብለው ስለነበረ ይህንን አጋጣሚ ተጠቅመሽ ወደ አዲስ አበባ ለመሄድ ነው ወይ ብሎ ሲቀልድባት ነበረ። ስለዚህ እንግዲህ ከዚህ በኋላ ተመስገን ማድረግ ያለበት ምንም ነገር ከመፈጠሩ በፊት ወይም ደግሞ የደጀኔ አባት ጸብ ከማስነሳቱ በፊት የነትሁትን አባትና እህቷን አንድ ላይ ይዞ ወደ አዲስ አበባ ማሸሽ ነው ማለት ነው። ይህንንም ነገር ማድረግ ከቻለ ሁሉም በሰላም ይኖራሉ። ምንም አይነት ችግር አይፈጠርም። የትሁትም አባት በሰላም አዲስ አበባ መኖር ይችላል ማለት ነው። ግን ደግሞ የትሁት አባት ይህንን ነገር እንደ ሽንፈት ነው ያየው። እሱ የሚመጣውን ነገር ሁሉ ፊት ለፊት መጋፈጥ እንጂ ፈሪ ተብሎ ወደ አዲስ አበባ ሸሽቶ መምጣትን አይፈልግም። ግን ምናልባት እሱ የሆነ ነገር ከሆነ ምናልባትም የትሁት እህት መጥፎ ነገር ውስጥ ወይም ደግሞ እነ ደጀኔ እጅ ውስጥ ስለምትገባ ከባድ ፈተና ይጠብቃታል። ስለዚህ ምናልባትም እንግዲህ ለትሁት እህት ሲል ወይም እሷን ብቻ ወደ አዲስ አበባ ይልካታል ወይም ደግሞ ለእሷ ሲል አብሮ አዲስ አበባ ሊመጣም ይችላል ማለት ነው። መሆንም ያለበት ነገር ደግሞ ይሄ ነው። ምክንያቱም እነ ትሁት ገና ብዙ ፈተና ይጠብቃቸዋል። የትሁት አባት ነገር ደግሞ በቀላሉ እሱን በማሳመን ብቻ ሊፈታ የሚችል ችግር ነው። ስለዚህ ይህንን ችግር መፍታት ከቻሉ ቀጣይ ደግሞ የሚጠብቃቸው ብዙ ፈተና አለ። ምክንያቱም ቲና ብቻ ብዙ መዘዝ ይዛባቸው መጥታለች። በእሷ ምክንያት እንግዲህ አንድ ጠላት ደግሞ አፍርተዋል። ሌላኛው ጠላት ደግሞ ናቲ ነው። ስለዚህ የትሁትንም አባት ከእህቷ ጋር አብረው ወደ አዲስ አበባ ይዘውም ይመጣሉ። ከዛም በኋላ እንግዲህ ናቲ አንድ የተንኮለኛ እንደሆነ ሙሉ ቤተሰቡ አውቋል። ስለዚህ ሁሉም እሱን አያቀርበውም፣ እሱን ማሸሽ ነው የሚሆነው ማለት ነው። በቀጣይነት ደግሞ የሚገጥማቸው ትሁት ቲና ያመጣችው ሰው ነው ማለት ነው። ስታጭበረብረው የነበረው ሰው እሱ እንግዲህ ምናልባት ተመስገን ያኔ ሲከታተላቸው አንቆት ስለነበረ ምናልባትም እሱ ሊከታተለውና የሚያደርጋቸውን ነገሮች ሁሉ እየተከታተለ መጥፎ ነገር ከማድረጉ በፊት ሊደርስበት ይችላል ማለት ነው።